ኢሉሚናቲ እኮ ናቸው። ማላመጫ ከማዳመጫ ከማጌጫ ጋር ነው የተቀላቀለው። የት ነው የሚዋለው? ወርቅ በእሳት ነው የሚፈተነው። በቃ ይብሉ አርሰናል፣ በቃ ይብሉት ይመቻቸው እንዴ። ከሜዳ ውጪም ከሜዳ ውስጥም ከሜዳ ውጪም በቋጠሮ ምናምን በጣም የተሟላ ነው። በቃ ይብሉት ይመቻቸው። ምንድነው እኔ ግራ የሚገባኝ ወንድም ቼላው ምናምን እየተባባላችሁ ጭራሽ መግባባት የለም። ጥምረታችሁ የት ሄደ? ዩናይትድ እና ቼልሲ እንደ ፋራ ላስት ሚኒት ላይ አቻ አድርጎ ይወጣል እንዴ? ምንድነው አላማውን ዘነጋ ሁሉ። በቃ የፕሪሚየር ሊጉ ጫና እንዳለ እኛ ጀርባ ላይ ነው የሚጫነው። ሁሉ ጊዜ ሳስተውል እኛ ጋር ነው ያለው። በቃ ሐሙስ እኛ እናቀልላችኋለን። በቃ ተረጋግታችሁ አቻችሁን አንዳንድ ነጥባችሁን ይዘው ሁላችሁም ቁጭ በሉ። በቃ ወርቅ በእሳት ነው የሚፈተነው። መፈተን ያለበትን እኛ እሳት ሆነን ፈትነን እናሳልፋለን። ምቋጥርበትን ጨዋታ ጠንቅቄ አውቃለሁ። ጀማው ምቋጥርበትን ጨዋታ ጠንቅቄ አውቃለሁ። እዞ ትችላለህ። አንተ ምን አይነት ተጫዋች ነህ? ማንዬ ቀረቀረላችሁ 6 ነጥብ ልዩነት ጀማው 6 ነጥብ ልዩነት። ይሄ ጨዋታ ይሁን የቋጠሮ የበላይነት የታየበት ነው ወይ ያለውን ጸጥ ያስባልበት ነው። አንተ ቋጠር ያለው ምን ፈርስት ሃፍ ጎል ቢገባበት ማለት ነው። መጥቼ እኮ ነገርኩ። ይሁን አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። አራቷን አስፈተናታል። ይወል በቋጠሩ ነው። ቋጠሩ ምን ያህል ፓወር እንዳለው ታያለ። ማን እርኩስ ቋጣሪ ገባ የት ነው የምንውለውሽ? ነገር ሞያ ያለው አለ። ሞያ አርፋችሁ ተኙ። በቃ ሁላችንም አርፈን እንተኛ። የት ነው የሚዋለው? ኢሉሚናቲ እኮ ናቸው። 666 አርቴታ ቡንዱይዝም እምነት ነው የሚከተለው። በቃ እነሱ ናቸው የሚባሉት። ለምን አትውላቸው ማንቻው? በቃ እኔ ምን ነው እንዴ አጭቅ ይሞታል እንዴ ታዲያ? ፍሬሽ ዱብ እስኪል ድረስ ዘርሽን እስክታበጂ ድረስ ነው ቁጭ ብለሽ ስትቋጠር የነበረው አይደል? አይደለም። እንዴት ይጠጣል? ሳየው የቻምፒየንስ ሊግም የፕሪሚየር ሊግም ዋንጫ ነው የሚመስለኝ። እንዴት ነበር ቀኑ? እኛ ጋር ጥሩ ነው። ድባቡ ሁሌም ተመሳሳይ ነው። ዛሬም ቶፕ ላይ ነን። ምንም ማድረግ አይቻልም። አናትሽ ላይ ነን። ሲሜኒዮ ነው ስሞን ነው የሚባል ያከይሲ የት ነበረ? አላየነውም እኮ በሷ ተማምናችሁ ነበር። ዛሬ እንደው ስትጎበሉብን የነበራችሁ ነጥብ ታስጠላለች ተብላ ነው አይደል? ዛሬ ይፋ ሳታደርጉ እዚህ ያሰለፋችሁ አይደለም። እሱ ሙሉ ጋንታ ብታሰልፉ ግድ አለ መስሏችሁ? ምድረ ጦሽቷሻውላ ናአለ ቱልቱላ አለክ። ይሄ አርሰናል ቤት ነው። ሄድና እዛ ምትል መጨመጭበት ተልመጭመጭ ልምጭ እንደው በነገራችን ላይ እንደ ጨዋታ ያነዛዋል። ትንሽ ግን ደንገጥ ብለን ነበር እውነቱን ለመናገር። ሁለተኛው ጎል ስትገባማ እኔ ማላመጫ ከማዳመጫ ከማጌጫ ጋር ነው የተቀላቀለው። እንዴት አድርጌ ልንለየው? ጎሏ ደግሞ ዋው! ባይሆን ሳካን ንገሩት ትንሽ እንዲያስተካክል። ሌላው ነገር ዋንጫውን እየበላን እናየዋለን። ቴንኪው